እስኪ ስለ ኢትዮጵያ ንገረኝ እስኪ ኢትዮጵያ የት ነው የምትገኘው? አዲስ አበባ ነው የምኖረው። እሺ አዲስ አበባ የኢትዮጵያ ዋና ከተማ ነው። እሺ አዲስ አበባ ኢስት አፍሪካ ነው ያለው። በጣም ጥሩ። ያው ኢትዮጵያ ኢስት አፍሪካ ነው የምትገኘው። አጎራባች ሀገሮች ማን ማን ይባላሉ? የኢትዮጵያ ጎረቤት ሀገሮች ኬንያ አለ፣ ኬንያ፣ ሱዳን አለ፣ ኦኬ፣ ኤርትራ አለ፣ ያ ሶማሊያ አለ። በጣም ጥሩ በጣም ጥሩ። የኢትዮጵያ ህዝብ ብዛት ስንት ነው እና ስንት አይነት ቋንቋ ይነገራል ኢትዮጵያ ውስጥ ወይም ስንት ብሔር አለ? 83 ሚሊዮን 83 ሚሊዮን ይመስለኛል። እሺ ስንት ቋንቋ አለ? 53 እንደገና ሞክር። እርዳታ መጠየቅ ትችላለህ። 43 እንደገና ሞክር። ወልቂታ አላቅ። ኖርዌይ ውስጥ ስንት ቋንቋ አለ? ኖርዌይ ውስጥ ሚሎሽ እና ቡክሞል አለ። ኦኬ ለሱረት ነው። ሳሚ አለ። አሳም አለ። ያ እንግሊዘኛም ይነገራል። እሺ ማማን መጠየቅ ትችላለህ? ኦኬ ጠይቅና ስንት እንደሆነ ወይ ፓፓን ወይ ማማን ጠይቀ ስንት ቋንቋ እንደሚነገር ኢትዮጵያ ውስጥ መልስልኝ። ኦሮሞኛ አለ፣ ትግሬ አለ፣ አማርኛ አለ። ያ 27 አሁንም አልመለስከውም። ከ80 በላይ ቋንቋ ነው ያለው። በጣም ብዙ ብሔር ነው ያለው ኢትዮጵያ ውስጥ የተለያየ አይነት ምክንያቱም ብዙ ህዝብ ነው ያለ 80 ሚሊዮን ነው ያለ እና ብዙ ቋንቋ ይነገራል ማለት ነው። ግን ያው ኦፊሻል ቋንቋ ተብሎ የሚነገረው አማርኛ ነው። ትዛለኝ እሺ 75 ይመስለኛል። አዎ ከ75 በላይ 80 አካባቢ የቋንቋ ነው ያለ። በጣም ጥሩ። ስታድግ ለኢትዮጵያ ምን ማድረግ ትፈልጋለህ? ስታድግም ወይም አሁንም ፌሪያ መሄድ ትፈልጋለህ? ምን ማድረግ ትፈልጋለህ ለኢትዮጵያ? የጨረቃ ተመራን ፈልጋለሁ። ተተማማሪ ኦኬ 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 ትምህርትን ስትጨርስ ዩኒቨርሲቲ ገብተህ መማር የምትፈልገው ስለ ጨረቃ ነው? አዎ ኦኬ ስለ ጨረቃ አጠቃላይ ስለ ሌሎችም ስለ ጠፈር አጠቃላይ ጠፈር ይባላል። ስለ ጠፈር ነው የምትመረምረው? ስፔስ ወይም ጠፈር? አዎ ያ በጣም ጥሩ በጣም ጥሩ። የት ዩኒቨርሲቲ ነው መማር የምትፈልገው? ኦስሎ ዩኒቨርሲቲ። ኦኬ በጣም ጥሩ።
ለኢትዮጵያ ምን ማድረግ ትፈልጋለህ ስታድግ? ወይስ ለዓለም ነው የምትሰራው? ለኖርዌይ ለዓለም? ሰዎች መርዳት እ ደሃ ሰዎች መርዳት እፈልጋለሁ ማለት ምን አይነት እርዳታ? እንደዚህ ቤት መስጠት ምግብ መስጠት ያ እንደሱ በጣም ጥሩ። ከድህነት እንዲወጡ አምርተው ራሳቸውን እንዲችሉ ድህነት እንዲጠፋ ያው በምትችለው መሳተፍ ትፈልጋለህ ስታድግ? ትምህርት ቤት መክፈት እፈልጋለሁ። ትምህርት ቤት መክፈት ትፈልጋለህ? ማስተማርስ ትፈልጋለህ? ሄደህ አስተማሪ ስትሆን ማስተማር ትፈልጋለህ? እዛው ነው መኖር የምትፈልገው ወይስ እየተመላለስክ ከዚህ እየሄድክ ማስተማር? እየተመላለስክ ፌሪያ ማለት ነው። አንዳንዴ በሰመር እንደዚህ እየሄድክ ማስተማር። በጣም ጥሩ ነው። እንግዲህ አሁን ውይይታችንን እየጨረስን ነው። እንግዲህ ይሄንን ውይይታችንን ብዙ ሰው ያየዋል። በኢንተርኔት ስለሚለቀቅ ብዙ ሰው ያነበዋል እና ጓደኞቹ ሁሉ ስለሚያነቡት እስኪ ለጓደኞች የምታስተላልፈው መልእክት አለ? እስኪ ቆይ መጀመሪያ ኢትዮጵያ ላሉ ህፃናት የምታስተላልፈው መልእክት አለ? በአንተ እድሜ ለሚገኙ ህፃናት ምንድነው የምትመክራቸው? ትምህርት እንዲማሩ። እሺ ጎበዝ እንዲሆኑ። እሺ ለእናትና አባት ጥሩ ሊሆኑ። እሺ በጣም ጥሩ። እዚህ ኖርዌይ ውስጥ ደግሞ የተለያዩ እንዳንተ ኢትዮጵያውያን ተማሪዎች አሉ ታውቃለህ። ኦስሎ ውስጥም አሉ፣ ኦስም አሉ፣ በርገን፣ ትሮንዳይም፣ ትሮምሶ በየቦታው አሉ፣ ስታቫንገር። ለነሱ የምታስተላልፈው መልእክት አለ? ምን ትላቸዋለህ? ማግኘት ትፈልጋለህ? አማርኛ እንዲማሩ አማርኛ እንዲማሩ ትመክራለህ? ኳስ ጨዋታ እንዲማሩ። እሺ ኢትዮጵያ አንድ ጊዜ መሄድ ባህል እሺ እንዲያውቁ ባህልን እንዲያውቁ ባህልን እንዲያውቁ የኢትዮጵያን ባህል ማለት ነው። ማግኘት ትፈልጋለህ? አንድ ላይ ተሰባስበው ማግኘት ወይም መጫወት ወይም በአመት አንድ ጊዜ አንድ ቦታ ተገናኝቶ ሁሉም ኢትዮጵያውያን እንዳንተ አይነቶቹ ኦስሎ ኖርዌይ የሚኖሩትን ማየት ትፈልጋለህ? ማግኘት ትፈልጋለህ? ኦኬ። በፌስቡክ ብዙ ጓደኞች አሉ ኢትዮጵያውያን? ከየት አካባቢ አሉ? እዚህ ኖርዌይ ከሚኖሩ ኦስሎ ይኖራሉ፣ ከኦስ አሉ። እሺ በጣም ብዙ ኮስላሉ በጣም ብዙ። እሺ እና ኮሰናና አለ። ከበርገን አለ፣ ከስታቫንገር፣ ከትሮምሶ ከኢትዮጵያ አለ? ኢትዮጵያ አክስቲን አለ። ኦኬ አኮቴ አለ። አጎቴ? እሺ ከነሱ ጋር አወራለሁ። ከኢትዮጵያ ማለት ነው? ከኢትዮጵያ ከሚኖሩ በአንተ እድሜ ካሉ ልጆች ጋር ጓደኛ አለ?
አንድ አለ። ኦኬ እሺ እንደገና ሌሎችስ ኖርጃን እና ሌሎች ጓደኞችስ አሉ ትምህርት ቤት? አሉ። ኦኬ ለነሱስ የምታስተላልፈው መልእክት ምንድነው? ጎበዝ እንዲሆኑ። እሺ እስኪ በኖች ካስተላልፍላቸው። ስርዓት